سبو تربى البونجنو تولدن مقتل ما تلعم تويوغال هاجر فتنطل وبتش يا باي لجنتش يا باي لجنتك وبتش يا عقل لجبرتك ክቡር ዶክተር አብይ አህመድ የፍድሪ ጠቅላይ ሚኒስትር ክብርት ወይዘሮ ዝናሽ ታያቸው ቀዳማዊት እመቤት ክቡራን እንግዶች በዛሬው ዕለት የአራተኛ ሙሊትን ለማየትና እንደዚሁም የዘመኑ ወጫ በዓልን ከኛ ጋር ለማሳለፍ በፕሮጀክቱ ሳይት ስለተገኛችሁ ከፍተኛ ምስጋና አቀርባለሁ። ፕሮጀክቱ ያለበትን ደረጃ እየገለጽኩ እንዲሄድ እንዲፈቀድልኝ እየጠየቅኩ ያው እንደምታወቀው የታላቁ የኢትዮጵያ ህዳሴ ግድብ በዛሬው ላይ የደረሰበት ደረጃ ወደ 93 ከመቶ አፈጻጸም ላይ ደርሰናል። የሲቪል ስራን በሚመለከት ወደ 98% የደረስን ሲሆን ዋናውን ግድብ በሚመለከት 98 በመቶ አሁን የምታዩት የሰድል ዳም ወይንም የኮርቻ ግድብ ሙሉ በሙሉ ተጠናቆ ያው አገልግሎት መስጠት ጀምሯል። ውሃ መያዝ ሊትር ነበር ባለፈው አመት እዚህ ጋር ነበር። ባለፈው አመት 600 አካባቢ ላይ ነው። አልደረሰም። ከስሩ የኮርቻ ግድብ 50 ሜትር ነው ኤሌቬሽኑ፣ የታች ኤሌቬሽኑ ከባህር ጠለል በላይ 600 ላይ ነበር። ያለፈው ሙሊታችን 600 ነበር። ለዛ ስሩ ላይ ነው የደረሰው። በዚህ አመት ግን እዚህ ጋር ውሃ ይታይ ነበር። ባለፈው ትንሽ ይታይ ነበር። አካባቢ እስከዚህ አካባቢ ድረስ ነበር ይታይ ነበር። ወደ ጥግ አንድ ፒክ የደረሰ ብቻ አንድ ስፖት ላይ ደርሰዋል። አሁን ግን ኦልሞስት 20 ሜትር ከፍ ብሎ ግማሹን ሞልቶ ነው የምታዩት። እና ይሄ ሰድል ዳም ምናልባት ከዚህ በፊትም ብዙ አጉልተን አልተናገርንም። ስለዚህ ይሄ ሰድል ዳም ባይኖር ኖሮ የኛ ግድብ ምን ይሆን ነበር ብለን በምናስብበት ጊዜ የግድቡ ከፍታ 90 ሜትር ላይ ብቻ ይሆን ነበር። የማመንጨት አቅሙ 1400 አካባቢ እና በአመታዊ ኤነርጂው 600 ሺህ አካባቢ የሚደርስ ሲሆን የምንይዘው ውሃ ወደ 11 ቢሊዮን ሜትር ኪዩብ አካባቢ ነው። ይሄ ሰድል ዳም ባይኖር ኖሮ ድሮ ቦርደር ተብሎ ዲዛይን የተደረገው ፕሮጀክት ግን ይሄ ሰድል ዳም እንደምታዩት ከተገነባ በኋላ ከፍታውን የግድቡን ከፍታ 645 ላይ በማድረስ የምንይዘው ውሃ ወደ 74 እንግዲህ ከ11 ቢሊዮን ወደ 74 ቢሊዮን 5 እጥፍ የምናመነጨውን እንጂ ከ1400 እስከ 5150 ወደ 3 እጥፍ 4 እጥፍ እንደዚሁም የምናመነጨው አመታዊ ኢነርጂ ከ600 እስከ 15760 ጂጋዋት ሰዓት ማመንጨት አድርሶናል ማለት ነው። ይሄ ሰድል ዳም የምንለው እንደምታዩት ሰድል ዳም ርዝመቱ 5200 ሜትር ሲሆን ከፍታው 50 ሜትር ነው። በውስጡ የተሞላው ከድንጋይ ሙሊት ነው። እዚህ ጋር የምታዩት ይህንን ተራራ ተንዶ ነው ድንጋዩ ወደዛ የገባው። ወደ 15.3 ሚሊዮን ሜትር ኪዩብ ድንጋይ ሙሊት እና ፊቱ ላይ ውሃ እንዳይሰርግ ደግሞ በኮንክሪት የተለበደ ነው እና ከዚህ እንደምታዩት ከዚህ የወጣ ድንጋይና ከማዶም ልክ እንደዚህ አይነት ዋናው ከዚህ ነው እና የተሞላ ነው ሰድል ዳሙ እና ሰድል ዳሙ ውስጥ ወደ 5 ኪሎ ሜትር የሚሆን መተላለፊያ መንገድ እና ለኢንስፔክሽን የሚረዳ ጋለሪ አለ ወይም ዋሻዎች ተሰርተዋል። በእነኚህ ዋሻ ውስጥ አንደኛ ኢንስፔክት እናደርጋለን፣ እንቆጣጠራለን። ወደ 1300 የሚሆኑ ኢንስትሩመንቶች ተተክለዋል። እነዚህ ኢንስትሩመንቶች የውሃ ስርገትን፣ የኩፍታን የመሬት ኩፍታን የከፍ ማለትን ወይም ዲስፕሌስ ማድረጉን እንደዚሁም ግድቡ ንቅናቄ እንደዚሁም የመሬት ርደት እንደዚህ ሁሉ የምንቆጣጠርበት ነው። በየቦታው ተቆጣጥረን አስፈላጊውም የሚሆን እርምጃ የሚወሰድበት ነው። ብዙ ጊዜ በዚህ በኔጎሺዬሽን ወቅት ላይ ይሄን ግድብ እንዳንሰራ ትልቅ ጫና ነበረ። ለምንድን ነው ጫናው የነበረው? ያው ስቴብል አይደለም፣ አደጋ ሊያስከትል ይችላል የሚል ለማሰናከል ብዙ እንትኖች ተፈጥሮ ነበር።
እና ምንድነው የተደረገው ዓለም አቀፍ ኤክስፐርቶች እንደዚሁም ከሶስቱ ሀገሮች ኤክስፐርቶች ተውጣጥተው ዲዛይኑን ሪቪው አድርገው ዓለም አቀፍ ደረጃን የጠበቀና ምንም አይነት እንከን የሌለው ግድብ መሆኑ ከተረጋገጠ በኋላ ግንባታው ተካሄደ። እነዚህ ኤክስፐርቶች የሰጡት አንዳንድ ፊድባኮች ኢንኮርፖሬት አድርገው እንግዲህ አሁን በምታዩት ደረጃ ደርሰዋል። አከራካሪ የነበረው ይህ ኮንክሪት ስላልነበረ ድንጋይ ብቻ ከሚሆን ኮንክሪት ቢደረግና የመፍረስ አደጋውን ይቀንስ የሚል ነው አንዱ የተሰራው ስራ። ዋና ምንድነው ቤት አልነበረ መጀመሪያ ላይ አስፋልት ነበረ። ልክ አሁን ግቤ አንድ ግድባችን አስፋልት ነበረ ውሃ እንዳይሰርግ የምንከላከልበት። እዚህ ላይ የመጀመሪያ ዲዛይን ፕሮፖዛሉ አስፋልት ነበር። ይህ አስፋልት ደግሞ ዲቶሬሬት ለማድረግ በዚህ በሙቀትና በቅዝቃዜ የዲቶሬሬት የማድረግ ሬቱ ከፍታ ነው በሚል አስፋልቱ እንዳሉት የአስፋልቱ በኮንክሪት እንዲለወጥ ተደርጓል። ወደ 35 ሴንቲሜትር ቲክነስ ያለው ኦልሞስት ወደ 200 ሺህ ሜትር ኪዩብ ኮንክሪት ልባስና ሪንፎርስድ የሆነ በብረት የተሰራ ነው። በሚቀጥለው አመት አሁን ካለበት የውሃ ሳይዝ ምን ያክል ነው? አሁን በዚህ አመት የተያዘው ወደ 42 ቢሊዮን ነው። ሰድል ዳሙ አሁን ካለው ከፍታ በሚቀጥለው አመት ፉል ስኬል የምንደርስ ከሆነ አሁን ካለው 20 ሜትር ከፍ ሊል ይችላል። አሁን በ20 ሜትር እንግዲህ ሌላው አጠቃላይ ግድባችን ሁኔታን በምንመለከትበት ጊዜ ቅድም እንዳልኩኝ ግድቡ ወደ 98% ተጠናቋል። ይህ ምን ማለት ነው? ግድቡ ግራና ቀኝና ማዕከለኛው አካል አለው። የግራና ቀኙ ከ645 እስከ 635 በሚሆን ሌቭል ነው ያለው። ለማጠናቀቅ እሱን ወደ ከ9 እስከ 10 ሜትር ብቻ ነው የሚቀረን። ማዕከለኛውን 20 ሜትር ነው የሚቀረን። ስለዚህ የዛሬ አመት ልክ በዚህ ጊዜ የግድቡ ማዕከለኛው ክፍል ተጠናቆ ነው የምናየው። ቀሪው ምንድነው? ድልድይ አለ ግራና ቀኝን የሚያገናኝ እሱ ድልድይ መስራት ብቻ ነው የሚቀረን። የዛሬ 4 ወር አካባቢ ብንመጣ ደግሞ የግድቡ ግራና ቀኝ መጨረሻ ላይ 645 ላይ ደርሶ ነው የምናገኘው። እንግዲህ ሌላው የኤሌክትሮ መካኒካል ተከላዎችም እየተካሄዱ ነው። አሁን በሁለት ዩኒት እያመነጨን ያለ ነው። ከሚቀጥለው 2016 ውስጥ ተጨማሪ 5 ዩኒቶችን በማስገባት ወደ 7 ዩኒቶችን ለማድረስ ታቅዶ እየተሰራ ነው። እንግዲህ በጣም አመሰግናለሁ። የአዲስ ዓመት ልዩ የበዓል ዝግጅታችን አሁንም ቀጥሏል። በድጋሚ እንኳን ለ2016 አዲስ ዓመት በሰላም አደረሳችሁ። ይህ ዘመን መለወጫን በህዳሴ ልዩ የበዓል ዝግጅታችን ነው። አሁን ደግሞ የምንገኘው የኢትዮጵያን ሁሉ የጋራ እውነት በሆነው በታላቁ የኢትዮጵያ ህዳሴ ግድብ ሌላኛው ታላቅ ገጽታ ማሳያ ኮርቻ ግድብ አጠገብ ነው። ኮርቻ ግድብ ወይም ሳድል ዳም በግድቡ ኃይል ለማመንጨት የተጠራቀመውን ውሃ አቅፎ የሚይዝ ግዙፍ ግድብ ነው። አጠቃላይ ርዝመቱም 5.2 ኪሎ ሜትር ነው። በአዲስ አበባ ስንመለከተው ይህ ከስታዲየም እስከ መገናኛ የሚደርስ ርቀትን የሚሸፍን ነው። ይህ ስፍራ ትናንት መታወቂያው በረሃ ነበር። አሁን መለያው ግዙፍ ውብ ሐይቅ ሆኗል። የተባበረ የኢትዮጵያውያን ራዕይና ጉልበት በረሃውን እንዲህ ውብ ስፍራ ካስመሰለው ታዲያ በሌሎች ችግሮቻችን ምን ያህል ለውጥ ያመጣ ይሆን? ክቡራትና ክቡራን እንግዶቻችን እንዲሁም በተለያየ የመገናኛ ብዙሃን አማራጮች እየተከታተላችሁን ያላችሁ ሁሉ በዚህ የሚኖረን አጠር ያለ ቆይታ ይሆናል። በአዲስ አበባ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት መምህር የሆኑት ዶክተር ብርሃኑ በሻ ታላቁ የኢትዮጵያ ህዳሴ ግድብ ተስፋዎች በሚል አጠር ያለ ገለጻ ያደርጉልናል። ወደ እሳቸው እናልፋለን። እሺ፣ አመሰግናለሁ። ክቡር ጠቅላይ ሚኒስቴር፣ ክቡርት ቀዳማዊት እመቤት፣ ከፊታችሁ ቆሜ አጠር ያለ ንግግር እንዳደረግ ፍቃድ እጠይቃለሁ። የንግግሬ ርዕስ የህዳሴ ግድብ ተስፋዎች የሚል። የህዳሴ ግድብ መገባደድ
በሚከተሉት 4 ነጥቦች ላይ ተስፋ ይዞ ይመጣል ብዬ አስባለሁ። እነዚህም የሳይንሳዊ እሳቤ፣ ራስን መቻል፣ የጋራ ተጠቃሚነት እና በተፋሰስ ሀገሮች መተማመን ናቸው። በአጭሩ እንደሚከተለው አቀርባለሁ። አንደኛ፣ ሳይንሳዊ እሳቤ። ኔልስ ኢንቨርባ ይላል በ1660ዎቹ የተቋቋመው የሮያል ማህበር መርህ ወይም ሞቶ። ይህ ሀረግ ከላቲን ቋንቋ የመጣ ሲሆን ሰው የሚነግርህን ምንም ጉዳይ ላይ ቢሆን ሳትሞክር አትስማ፣ አትውሰድ ወይም አትቀበል የሚል ትርጓሜ አለው። የህዳሴ ግድብ ስራን ገና ከጅምሩ ለማየት እድሉ ካገኙ ሰዎች አንዱ ነኝ። ከአዲስ አበባ ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት ከተውጣጣ አንድ ቡድን ጋር የህዳሴ ግድቡን የስራ ሁኔታ ለመገምገምና ለመማር በተደጋጋሚ ጉብኝት አድርጌያለሁ። ስለዚህ ከመስማት ባለፈ ካለኝ ልምድ ጥቂት ማለት እችላለሁ። በቀዳሚ ጉብኝቴ አንድ የማይረሳኝ ገጠመኝ አለኝ። በሚያዝያ ወር መጀመሪያ 2006 ዓ.ም ባደረግነው ጉብኝት የስራውን ሁኔታ ከጉባ ተራራ ላይ ሆነን የግድቡን ግንባታ ቁልቁል ተመለከት። ከሩቅ ሆኖ ሲያዩት የግድቡ ስራ በጣም ትንሽ ይመስላል። ከዛም በቅርበት የስራውን ሁኔታ እንመልከት ብለን የግድቡን ስራ ስር ደረስን። ይህ ጊዜ ግድቡ ሳይሆን እኔ ትንሽ እንደሆንኩ ተሰማ። ልክ እንደዚህ የህዳሴ ግድብ ትልቅነትና ስፋት ብዙ ነገርን ያሳንሳል። አሁን ለምሳሌ ግድቡን ለመስራት ጥቅም ላይ የዋለው የኮንክሪት መጠን 18000 ቶን አካባቢ ይገመታል። በቀጥታ ለማወዳደር ቢያስቸግርም እስከዛሬ ድረስ በአዲስ አበባ ከተማ የኮንዶሚኒየም ግንባታ የወሰደውን የኮንክሪት መጠን እጥፍ ሊሆን ይችላል። ከሚይዘው የውሃ መጠን አንጻር የህዳሴ ግድብ 74 ቢሊዮን ሜትር ኪዩብ ውሃ ያጠራቅማል። አንድ ሰው ለመጠጥ በአማካኝ በቀን እስከ 5 ሊትር ቢጠቀም ይህ ውሃ የዓለምን ህዝብ ለ5 ዓመታት ቀጥ አድርጎ ሊይዝ ይችላል። ውሃው የማይሰርግ የማይፈስ እና የማይተን ቢሆን የኢትዮጵያን ህዝብ እስከ 300 ዓመት ድረስ የመጠጥ ውሃ ፍጆታ ሊሸፍን ይችላል። ውሃ የሚተኛበትን የቆዳ ስፋት ብንመለከት ከ18000 ካሬ ኪሎ ሜትር በላይ ይሆናል። ይህም ማለት የአዲስ አበባ ከተማ የቆዳ ስፋት ከ3 እጥፍ በላይ ያክላል። እኔ የተወለድኩበት መዘዞ ከተማ ወይም ክቡር ጠቅላይ ሚኒስትር የልጅነት ስፍራ የሆነችው በሻሻን እንደ ብዙዎች አነስተኛ ከተሞች ስፋታቸው 1 ካሬ ኪሎ ሜትር አይበልጥ። ይህ ማለት የህዳሴው ግድብ የሚያርፍበት ቦታ 2000 በሻሻን ወይም 2000 መዘዞን የሚያክል ቦታ ይይዛል ማለት ነው። የግድቡን ስራ በርቀት ስመለከተው ያነሰብኝና ስቀርበው ያሳነሰኝን ጉዳይ ሳስብ እንኳንስ ያላዩትን ነገር ቀርቶ በአይን የተመለከቱትንም ቢሆን መጀመሪያ የቆሙበትን ቦታ ግንዛቤው ማስገባት ከብዙ ስህተት ሊያተርፍ ይችላል። ይህም የሰሙትንም ሆነ ያዩትን ነገር እንዳለ ከመውሰድና ከመቀበል ለሳይንሳዊ ልኬት ቅድሚያ መስጠት ይበልጥ ከእውነታው ያቀራርባል የሚለውን ትምህርቴን በተግባር እንዳረጋግጥ ረድቶኛል። የህዳሴው ግድብ መገባደድ የሳይንሳዊ ልኬትና የሳይንስ እሳቤ ውጤት ነው። የሳይንሳዊ እሳቤ እንደዚህ ጨዋታ ቀያሪ ለውጥ ያመጣል። የግድቡ ዳር መድረስ በራሱ የሳይንሳዊ እሳቤ እንዲስፋፋ ሰፊ በር ይከፍታል የሚል እምነት አለኝ። ይህም የህዳሴ ግድብን እንደ ስሙ የኢትዮጵያ የህዳሴ ዘመን ፈር ቀዳጅ አድርጎ መውሰድ ይቻላል። ሁለተኛ፣ ራስን መቻል። አባይ ለዘመናት የኢትዮጵያውያን ጥያቄ ነበር። በተመዘገበው ታሪካችን ከዛሬ 800 ዓመት ጀምሮ አባይን የመገደብ ፍላጎት እንደነበረ ይጠቀሳል። እንደ አጼ ይስሐቅ ያሉት ነገስታት ከአውሮፓ ባለሙያዎች ለማስመጣት እና ለማሰራት ማሰባቸው ይወሳል። ሆኖም
ንጉሱ ሀሳባቸውን እውን ላለማድረጋቸው ሁለት ምክንያት ይጠቀሳል። የመጀመሪያው ምክንያት የራስ የሆነ ባለሙያና የቴክኖሎጂ አቅም እጥረት ነው። በውስጥና በውጭ ፋታ የማይሰጥ ጦርነት እንደ ሁለተኛ ምክንያት ይጠቀሳል። ሆኖም ኢቴሪየም የሚባለውን የምናባዊ ገንዘብ ወይም ክሪፕቶ ከረንሲ ተቋም መስራች ከሆኑት አንዱ ቪታሊክ ቡተሪን the most important scarce resource is legitimacy በሚል ርዕስ በጻፈው ጽሑፍ እንዳስቀመጠው በህዝብ ትብብር የሚሰራ ስራ ትልቁ ጉዳይ ህዝቡ ከሚያበረክተው አስተዋጽኦ ህጋዊነትና ባለቤትነት ጋር ይያያዛል። የህዝብ መዋጮም በታማኝነት ወደ ስራ መለወጥ ሌላ ትልቅ ጉዳይ ነው። እንደ ዩኒቨርሲቲ መምህርነቴ ለህዳሴው ግድብ በሁለት ወር ደሞዜ ቦንድ ገዝቻለሁ። ብዙ የመንግስት ሰራተኞች እንደዚሁ ካላቸው ገቢ ቦንድ ገዝተዋል። የግል ዘርፉም በህዳሴ ግድብ ገቢ ማሰባሰቢያ ሂደት ውስጥ በአንድም ሆነ በሌላ መልክ አስተዋጽኦ አበርክቷል። በውጭ የሚኖር ኢትዮጵያዊ እና ትውልደ ኢትዮጵያም ተሳትፎ በቀላሉ የሚታይ አይደለም። ከገቢ የማሰባሰብ አንጻር ሲታይ የህዳሴው ግድብ በህዝብ የተሰራ ሐውልት ነው ማለት ይቻላል። በሂደቱ ሁሉም ኢትዮጵያዊ የግድቡ ባለቤት ሆነዋል። በህዳሴው ግድብ ውስጥ ሁሉም የራሱን ፊት የሚያይም ይመስለኛል። በሌላ በኩል የግድቡ ዳር መድረስ ከህዝቡ የተሰበሰበው ሀብት ለታቀደለት ግብ ለመዋሉ ማሳያ ሆኖ ይኖራል። የመዋጮ ማረፊያ በታላቅ ስኬት ግዘፍ ነስቶ መታየትና ያጠቃቀሙ ብሩህ ተስፋ ግድቡን የዘመናችን በሀገር የመተማመን አብይ ስራ ያደርገዋል። በዚህም የህዳሴ ግድብ ስራ ከሚሰጠው ጠቀሜታ በላይ ማህበረሰብን ትኩረት ላደረገ የፈጠራ ስራ ትልቅ ምልክት ይሆናል። ኢትዮጵያውያን ኢትዮጵያ በሀሳብ፣ በእውቀት፣ በትጋትና በአመራር ታላቅ ክዋኔ እንደሚፈጽሙ የተማመኑበት ህያው ቅርስ ሆኖ ይኖራል ብዬ ተስፋ አደርጋለሁ። ሶስተኛ የጋራ ተጠቃሚነት። ፖል ሮዳን የተባለ የምጣኔ ሀብት ባለሙያ ቢግ ፑሽ የሚለውን ንድፈ ሀሳብ በ1940ዎቹ ካቀረበ በኋላ ለአንድ ሀገር የኢንዱስትሪ እድገት ከፍተኛ የሆነ ግፊት እንደሚያስፈልግ አስቀምጧል። በተግባርም ተሞክሮ በፍጥነት በማደግ ላይ ባሉ በእስያ ሀገሮች ውጤት አስመዝግቧል። በኢትዮጵያ ውስጥ ያሉ ተቋማት በተለይም በአምራች ዘርፍ ውስጥ የተሰማሩ ኢንዱስትሪዎች በአማካኝ ያላቸውን የማምረት አቅም 50 በመቶ እንኳን እንደማይጠቀሙ የተለያዩ ጊዜ የተሰሩ ጥናቶች ያሳያሉ። በዚህ ዓመት መጨረሻ በአዲስ አበባ ከተማ አስተዳደር ውስጥ የሚሰሩ ተቋማት ያለባቸውን ችግር የሚዳስስ ጥናት ውስጥ ተሳታፊ ነበሩ። ጥናቱ እንደሚያሳየው ከሆነ ለ80 በመቶ የአምራች ኢንዱስትሪው የመብራት ኃይል መቆራረጥ የምርት ስራን የሚገታ ምክንያት ተደርጎ ይቀመጣል። ለዚህ የመብራት ኃይል አቅርቦት ውስንነት ቀዳሚ ቦታ ይዛል። የህዳሴው ግድብ የኢትዮጵያን የኤሌክትሪክ ኃይል የማመንጨት አቅም በእጥፍ ይጨምራል። በትንሹ የመብራት አቅርቦትና የኢንዱስትሪ እድገት በትይዩ ብናስቀምጥ እንኳን የአምራች ዘርፉ እስካሁን የገጠመውን ችግር በመፍታት አሁን ካለበት ከ6 በመቶ ብዙም ያልዘለለ የምርት መጠን በእጥፍ ቢያድግ የኢትዮጵያ የአምራች ዘርፍ ይዘት ከሰሃራ በታች ካሉ አገሮች አማካይ ሊያልፍ ይችላል። የአምራች ዘርፍ እድገት በራሱ የሌሎች ዘርፎችን ማለትም የግንባታ፣ የግብርና እና የአገልግሎት ዘርፎች እድገት በማቀጣጠል የኢትዮጵያን እድገት ሊያረጋግጥ የሚችልበት እድል ይዞ ይመጣል ብዬ ትልቅ ተስፋ አለኝ። ከዚህ ላይ እንደ አንድ የቻይና ታሪክ ብጠቅስ ደስ ይለኛል። ከክርስቶስ ልደት ከ500 ዓመት በፊት ይሆናል በተራራ በተከበበችው በቼንዱ ከተማ አካባቢ ትልቅ ወንዝ ነበር። ይህን ወንዝ በወቅቱ የነበሩት ንጉስ መጀመሪያ ለሁለት ከፈሉ። ቀጥለውም እያንዳንዱን የተከፈለ ወንዝ መልሰው ለሁለት እየከፈሉ በሂደት የወንዙን ኃይል በመቀነስ ውሃውን ለመስኖ ስራ ማዋል ችለዋል። ከተራራ ላይ ተሰብስቦ ትልቅ ኃይል የፈጠረውን ወንዝ በብልሃት በመያዝ ትልቅ የመስኖ ስራ ፈጥረዋል። ይህ ለዘመናዊ የመስኖ ስራ አንድ ምሳሌ ሆኖ ኖሯል። የህዳሴ ግድብም ለዘመናት አሻፈረ ብሎ የኖረውን የአባይ ወንዝ የውሃን ፍሰት ለመብራት ኃይል ማመንጫ በመጠቀም በአጠቃላይ ለምጣኔ ሀብት እድገት ከሚያበረክተው አስተዋጽኦ በተጨማሪ ለእያንዳንዱ ቤተሰብ በተለያየ መንገድ ይደርሳል። ከዚህ አንጻር መጀመሪያ የሚጠቀሰው
የኤሌክትሪክ መብራት ተደራሽነት ነው። ተደራሽነቱ ገና ከ50 በመቶ ብዙም ባልተሻገረበት አገር ውስጥ ከህዳሴው ግድብ የሚመነጨው ኃይል ለኢንዱስትሪና ለሌሎች አገልግሎት ባይውል በኢትዮጵያ ያሉ ቤቶች ሁሉ ውስጥ በርካታ አምፖሎችን የማብራት አቅም ይፈጥራል። ልክ እንደዚሁ በአንድም ሆነ በሌላ መልኩ በህዳሴው ግድብ የሚመነጨው የመብራት ኃይል የእህል ወፍጮ እንዲስፋፋ በማድረግ የእናቶችን ድካም በእጅጉ ሊቀንስ ይችላል። ይህን ኃይሉን በመረዳት ይመስላል የአማርኛ መዛግብት ቃላቶች አባይ የሚለውን ቃል ዋና፣ ታላቅ፣ ቀዳሚ፣ አንጋፋ፣ አባትና ከመሳሰሉ ቃላቶች ጋር አያይዘው ይተረጉሙታል። በብዙ የሀገራችን ባህሎች ዋና፣ ታላቅ፣ ቀዳሚ፣ አንጋፋ ወይም አባት የሆነ ሁሉ ሰብሳቢና አሰባሳቢ ነው። አባይም ከጥንት ከስሪቱ ከሁሉም አካባቢ ውሃ ሰብስቦ መፈጠሩ ለስሙ የመጠነ ቢያሰኘውም ውሃ ለሰጡት ኢትዮጵያውያን ጥቅም ሳይሰጥ በመፍሰሱ የአሰባሳቢነት ጸጋውን አጥቶ ቆይቷል። ዛሬ ሁሉም ኢትዮጵያውያን በሰሩለት ግድብ መልሶ የስሙን ጸጋ ለብሷል። ሰብሳቢ፣ አሰባሳቢ አባይ ሆኗል። ለጋራ ተጠቃሚነትና ህብረት ቁሳዊም፣ ተግባራዊም፣ ታሪካዊም፣ መንፈሳዊም፣ ስነልቦናዊም ታዛ የተፋሰሱ አገሮችን መተማመን በተመለከተ የአባይ ወንዝ በዓለም ረጅም ወንዝ እንደመሆኑ ኢትዮጵያን ጨምሮ 11 አገሮችን እንደሚያቋርጥ ይታወቃል። የተፋሰሱ አገሮች በተፈጥሯዊ የመሬት አቀማመጥ፣ በጂኦፖለቲካ፣ በቴክኖሎጂ እድገት ደረጃ ወይም በሌላ ምክንያት አንዱ ከአንዱ የተለያየ ቢሆንም ወንዙን ለመጠቀም ግን ሁሉም ይፈልጋል። ሆኖም ለረጅም ዘመናት የታችኛው ተፋሰስ ሀገሮች ከላይኛው ተፋሰስ ሀገሮች ይበልጥ ተጠቃሚ ሆነው እንደዘለቁ ግልጽ ነው። የህዳሴ ግድብን ሀሳብ ከማፍለቅ ጀምሮ እዚህ እስኪደርስ ኢትዮጵያ ብዙ ሂደቶችን አልፋለች። አፄ ኃይለሥላሴ መነሻ ዲዛይን አሰርተው ነበር። የሚያስፈልገውን ገንዘብ ባለማግኘታቸው ወደ ግንባታ መግባት ሳይችሉ ቀርተዋል። የሚችል ትውልድ ሲመጣ ይሰራዋል ብለው ተናግረው አልፈዋል። በአቶ መለስ ጊዜ ወደ ስራ መግባት ችሏል። በለውጡ ጊዜ ደግሞ በመቆም ላይ የነበረው የግድቡ ፕሮጀክት እንደገና ነፍስ ዘርቶ ወደ ፍጻሜው እየተንደረደረ ከተጀመረ ጀምሮ ከየትኛውም የዓለም የውሃ አካል በተለየ ብዙ የውጭ ጫና ደርሷል። የጸጥታው ምክር ቤት በተደጋጋሚ አጀንዳ ሆኖ ቀርቧል። ይህም የኢትዮጵያ ሕዝብና መንግስት በህዳሴ ግድብ ምክንያት ምን ያክል ከባድ ጫና ውስጥ እንዳለፉ አንድ ማሳያ ነው። ይህም ሁሉ ፈተና ተቋቁሞ የህዳሴ ግድብ መገባደድ ከኢትዮጵያ አልፎ በተፋሰሱ አጠቃቀም ላይ በመጠኑም ቢሆን የለውጥ ብርሃን ፈንጥቋል። ማንም ወንዙን መጠቀም አይችልም ከሚል እሳቤ ወጥቶ የኢትዮጵያ መንግስት አሳሪ ውል ወይንም ባይንዲንግ ኮንትራት ይግባልን፣ ተፈጥሯዊ የወንዙ ውሃ ፍሰት እንዳይቀንስ መተማመኛ ወይም ጋራንቲ ይሰጠን ወደሚሉ ጥያቄዎች ተለውጧል። እነዚህ ጥያቄዎች በራሳቸው በቀላሉ የሚታዩ ባይሆኑም የአንዱ ጥቅም ሌላውን በማይጎዳ መልኩ የጋራ ተጠቃሚነትን ማጎልበት እንደሚያስፈልግ በተፋሰሱ አገሮች መተማመንን በመፍጠር ላይ ይገኛል። የቴክኖሎጂ ተደራሽነት ባደገበት በዚህ ዘመን የአባይ ተፋሰስ ሀገሮች ከውድድርና ግጭት ወጥተው ሁሉን አቀፍ የሆነ የትብብር ማዕቀፍ በመንደፍ የሁሉንም ሀገሮች ተጠቃሚነት ማረጋገጥ የሚቻልበት እድል ሰፊ ይመስለኛል። በጥቅሉ የህዳሴ ግድብ መገባደድ ከላይ ባነሳኋቸው ጉዳዮች ማለትም የሳይንሳዊ እሳቤ መስፋፋት፣ ስራዎችን መከወን የሚያስችል የራስ አቅም መዳበር፣ የጋራ ተጠቃሚነት ማረጋገጥ እና በተፋሰሱ ሀገሮች መካከል የሚፈጠር መተማመን ወደፊት ከህዳሴው ግድብ የላቀ ስራ ለመስራት ትልቅ ተስፋ ይሰጣሉ የሚል እምነት አለ። የተፈጠረውን መልካም እድል በሚገባ መጠቀም ደግሞ በዚህ ትውልድ እጅ ያለ አደራ ይመስለኛል። ይህንን ያዘጋጀሁት። አመሰግናለሁ ተጽሞና ስላዳመጣችሁ። ዶክተር ብርሃኑን ስለ ገለጻው ከልብ እናመሰግናለን። ጠዋት በክልል ርዕሳነ መስተዳድሮች ጨዋታ የጀመረው
ልዩ የአዲስ ዓመት ዝግጅታችን ይህንን ይመስል ነበር። በዚህ በታላቁ የኢትዮጵያ ህዳሴ ግድብ መገኛ ከኛ ጋር ሆናችሁ በዓልን ስላሳለፋችሁ ሁላችሁንም እናመሰግናለን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ቀዳማዊት እመቤት ዝናሽ ታያቸው፣ የፌዴሬሽን ምክር ቤት ዋና አፈ ጉባኤ አገኘሁ ተሻገር፣ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት፣ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን፣ የብልጽግና ፓርቲ ምክትል ፕሬዝዳንትና የጽህፈት ቤት ኃላፊ አቶ አደንፋራ፣ የጸጥታና ደህንነት ዘርፍ ኃላፊዎች፣ የክልል ርዕሳነ መስተዳድሮች፣ ሚኒስትሮችና የከተማ አስተዳደር ከንቲባዎች ሁሉ በዚህ ተገኝታችሁ ከኛ ጋር በዓል ስላደረጋችሁ በድጋሚ እናመሰግናለን። የ2016 አዲስ ዓመትን ከኛ ጋር ላሳለፋችሁ ሁሉም ምስጋናችን ይድረሳችሁ። በተለያዩ የመገናኛ ብዙሃን አማራጮች ይህንን ዝግጅት እየተከታተላችሁ ከኛ ጋር ያመሻችሁም ከልብ እናመሰግናለን። መልካም አዲስ ዓመት፣ መልካም በዓል ተመኘንላችሁ።